የዛሬ 10 ዓመት ሞቼ ነበር። ሞቼ ነበር ስል የእውነት ኦልሞስት ከሞት ጋር ፊት ለፊት የተጋፈጥኩበት ጊዜ ነበር። እግዚአብሔር ደግ ነው። ሁለተኛ እድል፣ ሁለተኛ ህይወት ሰጠኝ። አንዳንድ ሰዎች ስሜን እያዩ እውነትም ዳግማዊ ይላሉ፣ ድጋሚ ህይወት ተሰጥቷል ሲሉ። በዚህ በሁለተኛው ህይወቴ ቀልድ አላውቅም። በተቻለኝ አቅም በጎና መልካም ሰው ሆኜ የተረፍኩበትን ምክንያት አሳክቼ ማለፍ ነው የምፈልገው። ሞት እንደሆነ የጊዜ ጉዳይ ካልሆነ በስተቀር ለማንም እንደማይቀር ግልጽ ነው። ልክ እንደኔ እግዚአብሔር እድል የሰጣችሁ ሁለተኛ ህይወት ያገኛችሁ ሰዎች በተቻላችሁ መጠን ከራሳችሁ አልፋችሁ ለሌሎች መቆረስ መስጠት ብትችሉ ምናልባት ወደ ፈጣሪ ስትሄዱ ለምንድነው ያተረፍኳችሁ፣ በተረፈ ውስጥ እድሜ ምን አደረጋችሁ ሲል ቀና ብላችሁ ለማን ምን እንዳደረጋችሁ መናገር እንድትችሉ ይሁን። አመሰግናለሁ።